ሰላም እንዴት ናችሁ ትላል። ያው ዛሬ እንግዲህ ቀስ እያልን ዩቲዩባችን ያው በእግሯ መሄዷን ትቀጥላለች። ዛሬ ደግሞ ዝም ብዬ ፌስቡክ ላይ ቅድም ስዞር ማለት ነው የሆነች ምክር አገኘው ማለት ነው። እና ምክሩ ስለ ያው ሌላ ሰው የጻፈው ነው፣ ግን የለጠፈው ደግሞ የሚታወቅ ነው ፌስቡክ ላይ ሙክታሮቪች ኦስማኖቫ የሚባል ጸሐፊ አለ። ሙክታር ነው ስሙ፣ ያው እሱ ነው ሙክታሮቪች ያለው። አይ ቲንክ ድሬዳዋ ዩኒቨርሲቲ ሌክቸር ነው መሰለኝ። እና በጣም የፖለቲካ እይታው አሪፍ ነው ፌስቡክ ላይ የሚጽፋቸው ጽፎች። እና ዛሬ ምን ቆርጦ ፖስቶ አየሁኝ የብላቴን ጌታሩ የወልደ ስላሴ ለልጃቸው ፈቃደ ስላሴ የጻፉት ደብዳቤ የሚል አገኘውና ትንሽ ኦኬ ልጅ ቢኖረኝ እንዲጽፍለታለሁ ብዬ የምመኘው አይነት ደብዳቤ ነውና እስኪ ላንብብላችሁ። ልጄ ሆይ ሀሳብ አታብዛ፣ ወደፊትም ምን ነገር ይመጣ ይሆን ብለህ አትጨነቅ። ምንም ሀሳብና ጭንቀት ብታበዛ የሚሆን ነገር ሳይሆን አይቀርም። ወደፊትም እሾማለሁ እሸለማለሁ ብለህ በሀሳብ ደስ አይበልህ። ለሰውም አትናገር። ምናልባት ከተናገር በኋላ ሳታገኘው የቀረህ እንደሆነ ታላቅ አፍረት ይሆንብሃልና። ወደፊት የሚያናድድ ስራ አትስራ። በገዛ እጅህ በሰራኸውና ባለፈው ስራ አትናደድ። ልጄ ሆይ ጌታ ለመሆን ትፈልግ እንደሆነ ጌትነት ማለት ያለ ሀሳብና ያለ ጭንቀት መኖር ነው። ሀሳብም ሁሉ ከሞትህ በኋላ ወዲያኛው ዓለም ስለሚሆን ስለ ነፍስ ነገር ይሁን እንጂ በዚህ ዓለም በስጋ ስለሚሆነው ነገር እጅግ አትጨነቅ። ልጄ ሆይ አንተ አስቀድመ በሰው ላይ አትነሳ። ሰው በአንተ ላይ ቢነሳብህ ግን እንዳትሸነፍ ጠንክረ መክት፣ እምነትህንም በእግዚአብሔር ላይ አድርግ። ልጄ ሆይ እስቲ ያለፉትን ሰዎች ሁሉ አስባቸው። እነዚያ ሁሉ ጀግኖች ሁሉም መሬት ሆነዋል። እነዚያ ሁሉ ዓለመኞች፣ እነዚያ ሁሉ ቀልደኞችና ፊዘኞች፣ እነዚያ ሁሉ ግፈኞች፣ እነዚያ ሁሉ በድሃ ላይ የሚስቁና የሚሳለቁ ሁሉ መሬት ሆነዋል። እነዚያ ሁሉ ድሆች ሲበደሉ፣ ሲያዝኑ፣ ሲያለቅሱ ከአንዱ ሀገር ወደ አንዱ ሌላው ሀገር ሲሰደዱ፣ ሲራቡ፣ ሲጠሙ፣ ሲታረዙ የነበሩ መሬት ሆነዋል። ስንት ሰዎች የነበሩ ይመስልሃል? የድሃ እንባ ሲፈስ የወንዝ ውሃ የሚፈስ የሚመስላቸው ስንት ሰዎች ነበሩ? ድሃ ሲጮህ ውሻ የሚመስላቸው ስንት ሰዎች ነበሩ? ድሃ ታስሮ ወይም በሌላ ጭንቅ ነገር ተይዞ ሲሞት የወፍ ግልገል የሚሞት የሚመስላቸው ስንት ሰዎች ነበሩ? ጉልበት ካለን ብለው በደካሞች ላይ ያሰቡትን ሁሉ የሚሰሩ ስንት ሰዎች ነበሩ? ሰውን ለማጥፋት እጅግ የሚጥሩ ሰውን ካላጠፉ እንቅልፍ የማይወስዳቸው ስንት ሰዎች ነበሩ? ነገር ግን ከዚህ ቀደም የነበሩት ሁሉም መሬት ሆነዋል። ከመሬት የተገኘ ሁሉ መሬት ስለሆነ ወደ መሬትም የማይመለስ ስለሌለ እኛም ነገ እንደዚያው እንሆናለን። ስለዚህ በማናቸውም ምክንያት ቢሆን የሰው ደስታውና አዘኑ እጅግ አጭር መሆኑን በጣም አወቅኩ። ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ስራ ብቻ ራሱን ችሎ እንደማይኖር እወቅ። እደግመዋለሁ፣ ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ስራ ብቻ ራሱን ችሎ እንደማይኖር እወቅ። ነገር ግን ሁሉም በየስራው ጸንቶ እርስ በርሱ በስራ ይፈላለጋል። ስለዚህ ሰውን ሁሉ አክብረ ኑር እንጂ ሰውን አትናቅ፣ ስራውንም አትንቀፍ። ልጄ ሆይ አካልህና ልብስህ ዘወትር ንጹህ ይሁን። እጅን ለራስህ፣ ዓይንን ለማየት፣ ጆሮን ለመስማት ፈጣኖች አድርግ። አፍህን ግን በጠንካራ ልጓም ለጉመ ያዝ። አረጋግጠ በዝግታ አነጋገር፣ በለዘብታ ይሁን። አፍህን ግን በጠንካራ ልጓም ለጉመ ያዝ። አረጋገጥ በዝግታ አነጋገር በለዘብታ ይሁን። ያልነገሩህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልስ። ሽቅርቅር አትሁን። ንብረት ተጠቅላላ ይሁን። ምግብና መጠጥ በልክ ሆኖ ያው የጠዳና የጣፈጠ ይሁን ይላል። ያው ሄዳችሁ የምታዩት ከሆነ ሙክታሮቪች ነው የፖስተው።
ብላቴና ጌታ ህሩይ ወልደ ስላሴ ለልጃቸው ፈቃደ ስላሴ የጻፉት ደብዳቤ ነው። በጣም ደስ ይላል። እዚህ ጋር ደግሞ እኛ ደግሞ ከምናቆም እንጀምራለን። ንጉስ ዳዊት ለልጁ ጠቢቡ ሰለሞን ምን ብሎታል? ልጄ ሆይ ሰው ሁን ይላል። ሰው ሁን ሁለት አንግል አለው። አንደኛው ሰው መሆን ማለት ሰብአዊ ሰው መሆን ማለት ነው። ለሰዎች ማዘን፣ ሰዎች ሲከፉ መድረስ፣ ለሰዎች መጨነቅ ነው። እንደ አዘር ሃንድ ደግሞ ሰው መሆን ማለት ደግሞ ጠንክር፣ በርታ፣ አይዞ፣ ስራ፣ ተለወጥ፣ እሱ ላይ የእግዚአብሔርን ታማኝነት ጨምርበት ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሌላ ጊዜ ሌላ ምክር ይዤ እመለሳለሁ። ፒስ